ሰላም ጤና ይስጥልን የተከበራችሁ የአውታር ሚዲያ ተመልካቾች የዕለቱን አንኳር መረጃዎች ይዤላችሁ ቀርብ ያለው ከእውነተኛና ከተለያዩ የሚዲያ ተቋማት ያሰባሰብኳቸውን የዕለቱን አንኳር መረጃዎች ላጋራችሁ በሰዓት የተገኝቻለሁ። እናንተም ሰብስክራይብ በማድረግ እንደዚሁም ደግሞ የደወል ምልክቱን በመጫን ዕለታዊና ወቅታዊ መረጃዎች እንዲደርሷችሁ ኖቲፊኬሽን ማብራታችሁን አትርሱ። ሀሳብ አስተያየታችሁን በማስቀመጥ እንደዚሁም ደግሞ ላይክ በማድረግ ቪዲዮውን እስከ መጨረሻው በማየትም እንደዚሁም ደግሞ የዕለቱን አንኳር መረጃዎች እንድትጋሩ ጋብዛለሁ። መልካም ቆይታ። እንግዲህ ዛሬ የተነገሩ እጅግ በርካታ መረጃዎች አሉ። የሀገር ውስጥም እንደዚሁም ደግሞ ከሀገር ውጭ ዓለም አቀፍ መረጃዎች አሉኝ። ከነዚህ መካከል በተለይ ማለዳ አካባቢ ሲነገሩ የነበሩ የተወሰኑ መረጃዎችን ላጋራችሁ። እነዚህም አንደኛው ምንድነው ሀገራችን የሚመለከት እንግሊዝ ሀገር የነበሩ የኢትዮጵያ ቅርሶች ስለመመለሳቸው፣ የዶክተር ደብረጽዮን ገብረ ሚካኤል ጥሪ፣ እንደዚሁም ደግሞ የአሜሪካ የሶላር አምራቾች ከኢትዮጵያ ወደ አሜሪካ በሚላኩ ምርቶች ላይ ምርመራ እንዲደረግ ስለመጠየቃቸው፣ ለ7 ቀናት ሲካሄድ የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉባኤ መጠናቀቁና ከጉባኤው መዝጊያ ላይ የተላለፉ ጥሪዎችን እናያለን። በሌላ በኩል ደግሞ ወደ ውጭ ስናመራ የኢራን ስልታዊ የሆኑ የጦር አውሮፕላኖች ፓኪስታን ውስጥ ተደብቀው እንደሚገኙ እየተዘገበ ይገኛል። በሌላ በኩል ደግሞ የትራምፕን የቻይና ጉብኝት እንደዚሁም ደግሞ እስራኤልና ሂዝቦላህን የተመለከቱ እጅግ በጣም በርካታ መረጃዎችን ዛሬ ሼር አደርጋችኋለሁ። እስከ መጨረሻው ድረስ እንድትከታተሉ ጋብዛለሁ። መልካም ቆይታ። ወደ መጀመሪያው መረጃችን ሳመራ የአሜሪካ የሶላር አምራቾች ኢትዮጵያን እየከሰሱ ይገኛሉ። የአሜሪካ የሶላር አምራቾች ከኢትዮጵያ ወደ አሜሪካ በሚላኩ ምርቶች ታሪፍ ላይ ምርመራ እንዲደረግ ጠይቀዋል። የአሜሪካ የሶላር አምራቾች ከኢትዮጵያ ኤክስፖርት በሚደረጉ የሶላር ምርቶች ታሪፍ ላይ የፌዴራል የንግድ ባለስልጣን ምርመራ እንዲያካሄድ መጠየቃቸው ተዘግበዋል። አምራቾቹ በቻይና የተመረቱ የሶላር ምርቶች በአሜሪካ የተጣለባቸውን ታሪፍ ለማለፍ በኢትዮጵያ በኩል ኤክስፖርት እየተደረጉ እንደሆነ እየገለጹ ይገኛል። እንግዲህ ክስ የቀረበው የጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ታዳሽ ኃይል ምርት እና የኢንዱስትሪ የማምረት አቅሟን ለማሳደግ የምታደርገው ጥረት አካል የሆነው የዚህ የግዙፍ የሶላር ማምረቻ ፋብሪካዎች ሐዋሳ የሚገኘውን ማለት ነው በሐዋሳ ኢንዱስትሪ ፓርክ ተገኝተው ካስመረቁ ከ3 ሳምንታት በኋላ እንደሆነ ተጠቁመዋል። ወደ ሌላኛው መረጃችን ስናመራ እንግዲህ ዶክተር ደብረጽዮን ገብረ ሚካኤልን የሚመለከት ነው። ዶክተር ደብረጽዮን ገብረ ሚካኤል የሞት ቅጣት ለተደቀነባቸው የትግራይ ስደተኞች ምህረት እንዲደረግ ለሳውዲ አረቢያ ጥሪ አቅርበዋል። ዶክተር ደብረጽዮን ገብረ ሚካኤል በሳውዲ አረቢያ መንግስት ታስረው የሞት ቅጣት ሊፈጸምባቸው የተቃረቡ በመቶች የሚቆጠሩ የትግራይ ተወላጅ ስደተኞች የሳውዲ ባለስልጣናት ምህረት እንዲያደርጉላቸው እና በሰላም ወደ ሀገራቸው እንዲመለሱ ሁኔታዎችም እንዲያመቻቹላቸው ጠይቀዋል። ግንቦት 6 ቀን 2018 ዓ.ም በዶክተር ደብረጽዮን ተጽፎ ለሳውዲ አረቢያ የውጭ ጉዳይ ሚኒስቴር ፈይሰል ቢን ፋርሃን አል ሳዑድ የተላከው ደብዳቤ ስደተኞች በትግራይ ጦርነት ምክንያት ከተከሰተው ሰብአዊ ቀውስ ለማምለጥ ሲሉ በአስቸጋሪ ሁኔታ ውስጥ የወደቀ ንጹሐን ዜጎች መሆናቸውን ገልጸው እንግዲህ እነዚህ ስደተኞች ወደ ሀገራቸው እንዲመለሱ ትብብር እንዲደረግላቸው ጠይቀዋል። ሌላኛው መረጃችን ደግሞ የሚሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉባኤና እንደዚሁም ደግሞ ዛሬ የተላለፉ መልእክቶች የሚመለከት መረጃ ነው ያለኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ለ7 ቀናት ሲያካሄደው የሰነበተው ቀኖናዊ ጉባኤ ዛሬ ግንቦት 6 ቀን 2018 ዓ.ም አጠናቋል። ይህም ተከትሎ በሰጠው መግለጫ ምልአተ ጉባኤው ስለ ሀገር ሰላም፣ ስለ ቤተክርስቲያን አንድነት፣ ስለ ሰው ልጅ ሁሉ ደህንነት ክብርና በአጠቃላይ ወቅታዊ ጉዳዮችን የተመለከቱ ሰፊ ውይይቶች መደረጋቸውን እና ውሳኔዎችን መተላለፋቸው ተገልጸዋል። እንግዲህ ከመግለጫውም መካከል ስለ ዓለም እና ስለ ሀገራችን ሰላም፣ ስለ ሰው ልጆች ደህንነት፣ በየቦታው በሃይማኖታቸው ምክንያት መከራ የሚደርስባቸው በየቦታው የሚገኙ ግጭት ባለባቸው ቦታዎች ያሉ ኦርቶዶክሳውያን በማሰብ በመጪው 2018 ዓ.ም ጾመ ሐዋርያት በመላው ዓለም ባሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናት፣ ገዳማት፣ አድባራትና አጥቢያ አብያተ ክርስቲያናት ጸሎተ ምህላ እንዲደርስ ቅዱስ ሲኖዶሱ ወስኗል። በመላው ዓለም በደቡብ አፍሪካና በሳውዲ አረቢያ የሚኖሩ ዜጎቻችን ሰብአዊ መብት እንዲከበር፣ የርኅራኄ ምህረትና ፍትህ እንዲያገኙ የሚመለከታቸው አካላት ተገቢ ክትትል እንዲያደርጉ ቅዱስ ሲኖዶሱ ጥሪውን አቅርቧል። በሌላ በኩል ደግሞ የወንጀል ነጻ ሰርቲፊኬት አሰጣጥን በተመለከተ ከኢትዮጵያ ፌዴራል ፖሊስ የተላለፈ መልእክት አለ። ይኸውም ዛሬ ግንቦት 6 የተላለፈ ነው።
ግንቦት 6 ቀን 2018 ዓ.ም አዲስ አበባ የኢትዮጵያ ፌዴራል ፖሊስ ወደ መካከለኛው ምስራቅ ለስራ ለመሰማራት የወንጀል ነጻ ሰርተፊኬት ለምትፈልጉ ተገልጋዮች በሙሉ አዲስ አሰራር መዘርጋቱን አስታውቋል። ዛሬ ግንቦት 6 2018 ዓ.ም ጀምሮ አገልግሎቱን ለማግኘት አዲስ አበባ በሚገኘው የፎረንሲክ ወንጀል ምርመራ አሻራ ምርመራ ዋና ክፍል መምጣት ሳያስፈልጋችሁ በስራና ክህሎት ሚኒስቴር በተዘጋጁ ማዕከላት በሚልኳችሁ ኤጀንሲዎች በኩል አገልግሎቱን ማግኘት የምትችሉ መሆኑን ገልጿል። ይህ አዲስ አሰራር ተገልጋዮች ካሉበት አካባቢ ሆነው ወይም ደግሞ ከሰፈራቸው ሳይንቀሳቀሱ አገልግሎቱን በቀላሉ እንዲያገኙ ለማስቻል ታስቦ የተሰራ መሆኑንም ጠቅሷል። ሌላው መረጃ እንግዲህ የአዲስ አበባ አውቶቡሶችን የሚመለከት ነው። አዲስ አበባ በ1.4 ቢሊዮን ብር በጀት የ1200 አውቶቡሶች ሞተር ወደ ተፈጥሮ ጋዝ ልትቀይር መሆኑ ተገልጿል። ከወዲሁ የሁለት አውቶቡሶች ሞተር በስኬታማ መንገድ የተቀየረ ሲሆን ውጥኑ የሀገሪቱን መዲና ወደ ንጹህ የትራንስፖርት ኃይል የምታደርገው ሽግግር እንደሚያፋጥንም ተገልጿል። እንግዲህ አዲስ አበባ ውስጥ በአየር ብክለት ስማቸው ከፍ ተደርጎ ወይም ደግሞ ከፍ ብሎ ከሚነሱ መኪኖች መካከል እነዚህ አውቶቡሶች ዋነኞቹ ናቸው። ወደ ሌላ መረጃ ሳመራ እንግዲህ በእንግሊዝ ሀገር የነበሩ የኢትዮጵያ ቅርሶች ወደ ኢትዮጵያ መመለሳቸውን የሚያበስር ዜና ነው። በዛሬው ዕለት የአጼ ቴዎድሮስ የእጃቸው ወርቅ አምባር፣ የፀጉራቸው ቆንድላ ወይም ደግሞ ትንሽ የዘለላ እና የሸሚዝ ቁራጭ ቅርሶች ወደ ሀገር ቤት መመለሳቸው ተገልጿል። እነዚህ የተመለሱ ቅርሶች በመቅደላ ጦርነት ወቅት የተወሰዱ ሲሆን ከ158 ዓመት በኋላ ወደ ቤታቸው መመለሳቸው ተገልጿል። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው መንግስት ባደረገው ከፍተኛ የዲፕሎማሲ ጥረትና በተደረገው ስምምነት ቅርሶች ወደ ኢትዮጵያ እንዲመለሱ ተደርጓል ብለዋል። በቀጣይም የተለያዩ ምክንያቶች የተወሰዱ ቅርሶችን ለማስመለስ የሚደረጉ ጥረቶች እንደሚቀጥሉ አክለው ገልጸዋል። በዚሁ ወደ ውጭ ዜናችን ስናመራ እንግዲህ የመጀመሪያው የውጭ ዜናችን ኢራንን የሚመለከት ነው የሚሆነው። ኢራን ስልታዊ የሆኑ የጦር አውሮፕላኖቿን በፓኪስታን ወታደራዊ ካምፕ ውስጥ መደበቋ ተገልጿል። በፓኪስታን የሚገኘው ኑርካን የአየር ኃይል ቤዝ የኢራን ስልታዊ ወታደራዊ አውሮፕላኖች በሚስጥር መደበቁ መጋለጡን ተከትሎ ዋሽንግተንና ኢስላማባድ ከባድ የሚባል ዲፕሎማሲያዊ ውጥረት ውስጥ እንዳሉ እየተጠቀሰ ነው የሚገኘው። ሲቢኤስ የዜና አውታር በሳተላይቶች ምስል አስደግፎ ባወጣው መረጃ መሰረት ኢራን ከፕሬዚዳንት ዶናልድ ትራምፕ ሊሰነዘርባት የሚችለው ጥቃት በመፍራት ብርቅዬውን የአርሲ 130 የስለላ አውሮፕላን ጨምሮ ወታደራዊ ንብረቶቿን ወደ ፓኪስታን ሲቪል አውሮፕላን ጣቢያ መውሰዷን ነው የተገለጸው። ይህ የኢራን ስልታዊ ሽሽትና ፓኪስታን ለቴህራን የሰጠችው ድጋፍ የአሜሪካ ባለስልጣናትን ያስቆጣ ሲሆን የተለያዩ የአሜሪካ ፖለቲከኞችም አሜሪካ ከፓኪስታን ጋር ያላትን ግንኙነት እንድታቋረጥ እየጠየቁ መሆኑን ተዘግቧል። እንግዲህ ሌላው መረጃ የትራምፕና የቻይና ጉብኝታቸው የሚመለከት ነው። እንግዲህ ከሰዓታት በፊት በሰጡት መግለጫ ዶናልድ ጄ ትራምፕ ማለት ነው ለኢራን መሳሪያ አንሰጥም፣ ነዳጅ መግዛታችንን እንቀጥላለን ብለውኛል እያሉ ነው ቻይና ማለት ነው። ከሰዓታት በፊት በወጣው መረጃ መሰረት እንደሚያመለክተው ከሆነ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ለፎክስ ኒውስ በሰጡት መግለጫ መሰረት እንግዲህ ቻይና ለኢራን መሳሪያ እንደማታቀርብና ነገር ግን ነዳጆችን መግዛቷን እንደምትቀጥል እየገለጹ ነው የሚገኙት። ይህም ብቻ ሳይሆን ቻይና ከአሜሪካ ጋር ጦርነት ውስጥ እንዳልሆነች ነው የገለጹት። በሌላ በኩል ግን ቻይና ከኢራን የተፈጥሮ ጋዝ መግዛቷን እንደምትቀጥል እንደነገሯቸው አክለው ገልጸዋል። ወደ አጫጭር መረጃዎቻችን እናመራለን። እንግዲህ በመጀመሪያ የምናገኛት አሁንም ኢራንን ነው። ኢራን ለእስራኤል በመሰለል የተከሰሰን ሰው በሞት መቅጣቷ እየተዘገበ ነው የሚገኘው። ግለሰቡ ኢህሳን አፍረህቴህ በመባል የሚታወቅ ሲሆን በኔፓል ከሞሳድ ስልጠና ወስዶ ለእስራኤል ብሔራዊ መረጃዎችን ሰጥተዋል በማለት የሞት ፍርድ ፈርዳበታለች። ሌላኛው አጭር መረጃ ደግሞ የሚመለከተው እንግዲህ ሂዝቦላ ነው የሚሆነው። በደቡብ ሊባኖስ ሳርቢን ከተማ ላይ ተሰብስቦ የሚገኝ ነበር የእስራኤል ወታደሮች ለመበተን የሚሳኤል ጥቃት መፈጸሙን ሂዝቦላ አስታውቀዋል። ሌላው አጭር መረጃችን ደግሞ እስራኤልን የሚመለከት ነው። የእስራኤል ወታደራዊ ኃይል በደቡብ ሊባኖስ 40 የሂዝቦላ ቦታዎችን ባለፉት 24 ሰዓታት ውስጥ መደብደቡን አስታውቀዋል። ኢላማዎቹ የጦር መሳሪያዎች ማከማቻ፣ ሚሳኤልና የሮኬት ማስወንጨፊያዎች ይገኙበታል ብሏል። እስራኤል በሊባኖስ ላይ ያደረሰችው ፋታ የለሽ ጥቃት እርቅ ቢታወጅም ባለፉት 24 ሰዓታት ውስጥ የቆሰለ ሰው ለማዳን የሞከሩ 2 የሕክምና ባለሙያዎችን ጨምሮ 12 በላይ ሰዎች መገደላቸው ተዘግቧል።
ሌላኛው አጭር መረጃችን ደግሞ ትራምፕን የሚመለከት ነው። ትራምፕ የኢራንን ጦርነት በተመለከተ ስለ አሜሪካውያን የፋይናንስ ሁኔታ እንደማያሳስባቸውና ቴሄራን የኒውክሌር ጦር መሳሪያ እንዳይኖራት ማድረግ ወይም ደግሞ ማስቆም ዋነኛው ጉዳያቸው መሆናቸው ገልጿል። እንግዲህ የዕለቱ መረጃዎች እነዚህ ነበሩ። እስካሁን ድረስ ታክሳችሁ ስለተከታተላችሁኝ አመሰግናለሁ። ነገ በተመሳሳይ ሰዓት የዕለቱን አንኳር መረጃዎች ማጋራችሁ ነው የሚሆነው። ሀሳብ አስተያየታችሁን ማስቀመጣችሁን አትርሱ። መልካም ቆይታ